ከዛ በኋላ ያው ካንቫን ይጠቀማል፣ ካፕከትን ይጠቀማል። እነዚህን እየተጠቀመ ቪዲዮዎችን ኤዲቲንግ በማድረግ መጨረሻ ላይ ያው ተምብኔል ያስፈልገዋል። እንዲሁም ደግሞ የተለያዩ ውስጥ ላይ ሲገባ ደግሞ ቪዲዮ ኤዲት ካረገ በኋላ ሲለቅ ደግሞ የተለያዩ የሚያስቀምጣቸው ነገሮች አሉ። ታይትል አለ፣ ዲስክሪፕሽን አለ፣ ታግ አለ፣ እንዲሁም ኢንድ ስክሪን አለ። እነዚህ ነገሮችን በሙሉ ማስቀመጥ መቻል አለበት። ስለዚህ እኔ እንደ መግቢያ ያክል እነዚህ ካልኳችሁ እናንተ ደግሞ ጥያቄያችሁን እዚሁ ላይ እያነሳችሁ እንወያያለን ማለት ነው። ስለዚህ ጥያቄ ያላችሁ አሁን ኮሜንት ላይ አስቀምጡ። ኮሜንት ላይ አስቀምጡ ጥያቄያችሁን አሁን በኮሜንት ጻፉልኝ ማለት ነው። በኮሜንት ጥያቄያችሁን ጻፉልኝ። አጠቃላይ ስለ ዩቲዩብ፣ ስለ ቲክቶክ ያላችሁን ጥያቄ ኮሜንት ላይ አስቀምጡ። እኔ ለጥያቄያችሁ የምችለውን መልስ እሰጣለሁ ማለት ነው። የምችለውን መልስ እሰጣለሁ ማለት ነው። ላይክ እያረጋችሁ ደግሞ አዎ 10 በላይ 10 ሰው ይታየኛል። ግን ላይክ እያረጋችሁ ሁላችሁም ላይክ በቃ ላይክ የእጅ ቅርጿን ነካ ነካ እያረጋችሁ ምክንያቱም ቪዲዮአችን ከሁሉም እንዲደርስ ላይኩ ሲበዛ አሪፍ ነውና ላይክ እያረጋችሁ ከዛ ጥያቄያችሁን ኮሜንት ላይ አስቀምጡ። ጥያቄያችሁን ኮሜንት ላይ ማስቀመጥ ጥያቄያችሁን ኮሜንት ላይ ማስቀመጥ። አሁን መወያየት የምንችለው አጠቃላይ በቃ ዛሬ ስለ ሁሉም መወያየት እንችላለን። ስለ ዩቲዩብ፣ ስለ ቲክቶክ እንዲሁም ደግሞ ስለ ዋትሳፕ፣ ኢሞ፣ ቴሌግራም እንዲሁም ደግሞ ስለ ኤፍቢ ስለ እነዚህ ነገሮች አጠቃላይ ያልገባችሁ ጥያቄ ከዚህ አስቀምጡ። ስለነዚህ ማንኛውም ጥያቄ መጠየቅ ይቻላል። ጠይቁ። የሚቻለውንና የሚገባውን መልስ እንሰጣለን ማለት ነው። ስለዚህ ይህ ፕሮግራማችን የማናውቀውን የምናውቅበት፣ የምናውቀውን ደግሞ የምናሳውቅበት ፕሮግራም ስለሆነ ሁላችሁም በፍሪደም ያላችሁን ጥያቄ አስቀምጡ። ሁላችሁም በፍሪደም አስቀምጡ። አሁን ላይቭ ላይ 16 አክቲቭ ፋሚሊ ይታየኛል። ስለዚህ 16ታችሁም ላይክ እያደረጋችሁ ላይክ ያደረገ አንድ ሰው ብቻ ነው የሚታየኝ። አንድ ሰው ብቻ ነው ላይክ ያደረገ። ስለዚህ ጥያቄያችሁን ላይክ እያደረጋችሁ ከዛ ጥያቄያችሁን በኮሜንት አስቀምጡ። በኮሜንት ጥያቄያችሁን አስቀምጡ። በኮሜንት ጥያቄያችሁን አስቀምጡ። ያው ትናንት ላይ ጥያቄ ለዛሬ እንድታዘጋጁና ያልገባችሁ እንድጠይቁ የሚል መረጃ ሰጥቼ ነበር። ስለዚህ ያልገባችሁ ጥያቄ ካለ ማወቅ የምትፈልጉት ካለ ስለ ዩቲዩብ ያልገባችሁ ጥያቄ ማንኛውም ጥያቄ መጠየቅ ይቻላል። ስለ ዩቲዩብ ማንኛውም ጥያቄ፣ ስለ ቲክቶክ ማንኛውም ጥያቄ፣ ስለ ዋትሳፕ፣ ስለ ቴሌግራም ማንኛውም ጥያቄ መጠየቅ ይቻላል። ኮሜንት ላይ ጻፉ። እዛ ወደ ገስት ማስገባለሁ። ኮሜንት ላይ ያለን ጥያቄም እንመልሳለን ማለት ነው።